ሰላም እግዚአብሔር ቤተሰቦች ሰላማችሁ ይብዛ። በክርስቶስ ኢየሱስ ስም ሰላም እላችኋለሁ። ዛሬ እስቲ ስሙኝ አንድ ነገር አስተውላችሁ ረጋ ብላችሁ መጽሐፍ ቅዱስን አይታችሁ ጸልያችሁ አንድ ነገር እንድትመልሱልኝ ይፈልጋለሁ። እርሱ ምንድነው? ደስ የሚል የምስራች ነው። ዘፍጥረት ምዕራፍ 1 ላይ ምን ይላል? የእግዚአብሔር መንፈስ በውሃ ላይ ነበር ይላል። እስቲ የእግዚአብሔር መንፈስና እግዚአብሔር ልዩነታቸው ምንድነው? ቀጥታ ከመጽሐፍ ቅዱስ ትነግሩኛላችሁ። የእግዚአብሔር መንፈስና እግዚአብሔር ልዩነት አላቸው ወይ? የተለያዩ ናቸው ወይ? ልዩነቱን በኮሜንት ወይም በቪዲዮ ሰርታችሁ ቀጥታ ከመጽሐፍ ቅዱስ የሆነ ቃል ወደ ግራ እንዲህ ለማለት ተፈልጎ ነው፣ እንደዚህ ለማለት ተፈልጎ ነው፣ እንደዛ ለማለት ተፈልጎ ነው የሚለውን አባባል አልቀበልም። ለምን ብትሉ የእግዚአብሔር ቃል የሚለውን ብቻ ነው የምቀበለው ማለት ነው። እኔ ተረት ጨዋታ፣ ቀልድ በእግዚአብሔር ላይ አልፈልግም። መቀለድ የሚቀለድበት ብዙ ነገር አለ። መጫወት የምንጫወትበት ብዙ ነገሮች አሉ አይደል ወንድሞች እህቶች? የእግዚአብሔር መንፈስ በውሃ ላይ ሰፎ ነው ማለትና እግዚአብሔር የተባለው ልዩነት ታሳዩኛላችሁ። ዘፍጥረት ምዕራፍ 1 ላይ ነው ያለው። የእግዚአብሔር መንፈስንና እግዚአብሔር ልዩነታቸውን ታሳዩኛላችሁ። ቻው